ሴዶ ተመልሷል። እንግዲህ እስከኛ አብረን ሴዶ ጭራሽ ማስታወቂያ እየሰራ ነው የመጣብን። በቀሉ አንቺ ቤልትሽን እንደዚህ አርገሽ ተይተሻል አይደል? ቤልትሽ የቆዳ ልትበይው ነው እንዴ? አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ማታ እንደዛ ተደባልቆ በጧት ነው ቪዲዮ የለቀቀው። በጧት በቀሉ ዛሬ አራት ማታ አንቺ ቤልትሽን እንደዚህ አርገሽ ተይተሻል አይደል? ቤልትሽ የቆዳ ልትበይው ነው እንዴ? ቺፕስ ያለሽ ቶርቲ ቺፕስ አልጋ ላይ ተኝቶ ነው እንትን እያለን ያለው። አንተ ለደጋፊ ሞራል የሚባል ነገር ቺፕስ መበላ ነበር። ለደጋፊ ሞራል የሚባል ነገር አለ። ሴዶ የጀሞ አንተ ግን ትችላለህ። በቃ የቢዝነስ ሰው ነህ አንተ። የቢዝነስ ሰው ነህ። በቃ አንተ የቢዝነስ ትክክለኛ የቢዝነስ ሰው ነህ። ገብቻለሁ እያለ ነው። በየሱፐር ማርኬቱ በየሱቁ ማከፋፈል የምትፈልጉ ሁላችሁም ቶርቲ ቺፕስ ውሰዱ ማለት ነው። በቀሩ ወላሂ ናፍቀሽኛል። ግን እንጨፍራለን። በቀሩ ረሬ ቃላት የለኝም ላንተ። በቃ አንተ በቃ ለፋይት አይደለም አንተ የመጣው ለቢዝነስ ነው። በቃ አንተ ለቢዝነሱ ገብቷል። በቃ እኛ እኮ በጣም ተናደን እኮ ራሳችን ለራሱ አናቅም እኮ ማለት አንተ እንዴት አድርጌ ጧት ደግሞ ማስታወቂያ ለስራ ብለህ አዳርህን አስበህ በጧት ትመጣብናለህ። ለበቀሉ ያዘጋጀሁት ነበር ላንተ እጅ እኮ ቢያገኘው ሞቶ ነበር። ቸኮልኩ እሱም አውቆታል። ቸኮልኩ ይመቸው። ጊዜ ዛሬ ነገ ትላንት የሱ ነበር። ቀጣይ የኛ ነው። ያልቃ ወይ እሺ በቀሉ የኔ እጅ ልሰራ ሲያምር ይቅር የኔ እጅ አይደለም አንተ ማንም ኖበዲ እዚህ ዓለም ላይ እኔ ነኝ ያለ ጀግና የጁጁ አንተ 5 ዓመት ሰርተህ የኔ እጅ ምንም ማድረግ አልቻልክም አይደል? ማንም ለምን ካልከኝ ራፋ ፊዚዮቴራፒ ነው እኔ ምሰራው የሆነ ጆይንት በእርግጠኝነት ይሄ ግጥሚያ ወይ ድግምት አለው ወይ ደግሞ የሆነ ፌክ አለው እንጂ ሴዶ ይሄን ያህል አይደባደብም ብላችሁ ታስባላችሁ እናንተ? ሴዶ ይሄን ያህል አይደባደብም ብላችሁ ታስባላችሁ? እኔ በበኩሌ ሴዶ እንደዚህ ባንድ ይሸነፋል ብዬ አላስብም። ባንድ ዝረራ ይሸነፋል ብዬ አላስብም። አንድ ቦክስ ለራሱ አልሰነዘረም። ይሄ ጨዋታ የሆነ ፌክ አለው። በቃ ሴዶ መጀመሪያም አልጫወቱም ብሏል። እንደው ተገፋፍቶ የሆነ በብር ምናምን የገባ ነው በቃ ነው የሚመስለኝ። በብር የገባ ነው የሚመስለኝ። ይሄን ጨዋታ በብር የገባ ነው። ለዚህ ጨዋታ ለሞራል ሲባል ለዚህ ጨዋታ ድምቀት ሲባል እኔ የገባ ነው የሚመስለኝ። ያለ አንድ ቦክስ ባንድ ዝርያ ይወርቃል ብዬ እኔ በፍጹም አላስብም። ባጃጅ ሲገፋ መኪና ሲገፋ የነበረ ሰው በአንዴ እንደዚህ ይወርቃል ብዬ እኔ በፍጹም አላስብም። እናንተ ምን ታስባላችሁ? በነገራችን ላይ ጃኒ ይችላል አይችልም ምናምን ሳይሆን ሴዶ አንድ ቦክስ ሲሰነዝር አይታችሁታል። አንድ ቦክስ አልሰነዘረም ጃኒ ማለት ነው። አንድ ቦክስ ሴዶ አንድ ቦክስ አልሰነዘረም። ጃኒ ጣለው። ቦክስ ሳይሰነዝር ነው ጃኒ የጣለው። ቀጥታ ፍርጦ ጣለው። ሴዶ እንደዚህ ይወርቃል ብላችሁ ታስባላችሁ? የሆነ እኛና እናንተ ያመለጠን በመሃል የሆነ ፌክ አለ። በቃ እኔ ጠርጥር ያለው የሆነ ፌክ አለ በመሃላችን እንጂ ሴዶ እኔ ባንዴ እንደዚህ ይሸነፋል ብዬ በፍጹም አላስብም። ብቻ ጃኒ እንኳን ደስ አለህ። ሌሎችም እነ ሰይድም እነ ቦይካም ሁላችሁም ያሸነፋችሁም የተሸነፋችሁም ምርጥ ጨዋታ ነው። አገራችን ላይ እንኳን መጣ እንደዛ አይነት ጨዋታ እንኳን ደመቃሉ። ብቻ የማን ደጋፊ ነበራችሁ? እኔ የሴዶ ደጋፊ ነበርኩኝ። ሴዶ እንኳን ተሸነፈ ነው የምለው። እንኳን ተሸነፈ ይገባዋል። ምናስ ላይ ነበረ። ብቻ እሱ የቢዝነስ ሰው ነው። ሁላችሁም ይሄን ቻናል ሰብስክራይብ ያደርጋችሁ ሰብስክራይብ እንዲሁም የላይክ ምልክቷን እየገጫችሁን ሁላችሁም ላይክ ሼር እያደረጋችሁን አበረታቱን ማለት ነው። በቀጣይ ቪዲዮ እስክንገናኝ ሁላችሁም መልካም ጊዜ ይመቻችሁ።